ምን አይነት ወንድ ልጅ በጣም ወሳኝና ቆራጥ እንደሚሆን ልንገራችሁ። በተለይ በኋላ ላይ 11ኛው ሰዓት ላይ መጨረሻው ላይ እውነቴን ነው በፍቅር ይጎዳል በብዙ ማለት ነው። እውነቴን ነው ተናግሮም ሆነ ሳይናገር በጣም ይጎዳል። አፈቅርሻለሁ ወድሻለሁ ብሎ ነግሯትም ወይንም በልቡ በውስጡ ያፈቅራትም ማለት ነው። አንዳንድ ጊዜ ፍቅር ከባድ ነው። የሌላ ሰው መሆኗን ያወቀ እንኳን ያፈቅራታል። እሱ ብቻ ስለሆነ ስሜቱን የሚያውቀው የሚገርመው ያን ሁሉ ያደረገ ባልተፈለገበት እንደቆየ ሲሰማው ማለት ነው። ለሱ በማይሆንበት ቦታ ጊዜውን ያጠፋ እንደሆነ ካወቀ ያ ወንድ ልጅ በኋላ ላይ በጣም ቆራጥ ነው የሚሆነው። በጣም ወሳኝ ነው የሚሆነው። እውነቴን ነው። በቃ ብቻ ባልተፈለገበት ቦታ ዋጋ እየከፈለ እንደሆነ ያወቀለት አይኑን የገለጠለት መጨረሻ ላይ በኋላ ላይ እንደሱ አይነት ቆራጥ ወንድ ልጅ የለም በጭራሽ። ወንድ ልጅ ማስመሰል እኮ ሲችልበት በስማም ወንድ ልጅ ቲና ወጣቱን እኮ አይደለም ባለትዳሩን ታውሪዋለሽ። ምን ያርግሽ? ቆይ እውነቴን እኮ ነው። ከወንድ ልጅ ባለትዳር ማውራት በጣም ይከብዳል። አንበሳዬ የኔ ብርታት፣ የኔ ኩሩ ጀግናዬ፣ የኔ ቆራጥ ወንድ ልጅ እንዴት ነህልኝ? እኔ ያለው ለእግዚአብሔር ይመስገን። ትንሽ ደብሯል አይደል? አትደበርብኝ። አንተን ከፍቶክ መቼም አያሳየኝ። ደብሮክ ጨንቆክ እውነቴን ነው ትክዝ ብለህ ፈጣሪ አያሳየኝ። ደስታን እፈልጋለሁ። ሁሌም ደስተኛ ሁንልኝ። በህይወት ላይ አንድም ቀን አትከፋ። ያሰብከው ይሳካል። ፈጣሪ የቤተሰቦችን ሰላም ያሰማ። አንተን ሁሌም በጤናክ በሰላም ይጠብቅልኝ። እሺ አባቴ እውነቴን ነው። በዚህ ዓመት ያሰብከው ሁሉ ይሳካል። አንቺ ደግሞ ሁሌ እኔን ለማጽናናት ትሞክሪያለሽ እንዴ ምናምን እያልከኝ ነው አይደል? ወንድ ልጅን ከፈጣሪ በታች ሊያጽናናው የሚችለው ራሱና የራሱ ቃል ብቻ ነው። እውነቴን ነው። ደግሞ ለምን እንደደከመ ታውቃለህ? በዙሪያ ያሉትን ብዙ ሰዎች ስላላየ ነው ካንተ በላይ የሚደክሙትን። አንተም ለራስህ እኮ ልክ ነህ፣ ግን ደግሞ ማለት ነው ሌላውን ስታይ በራስህ ህይወት ታመሰግናለህ። የኔ አባት ክፉ አይንካ፣ እወዳለሁ። በሰላም ቤት ግባልኝ። እሺ ነገሮች ግራ ሲገቡክ ዝም ትላለህ። እውነቴን ነው። ብዙ ጊዜ ነገሮች ድብልቅልቅ ስሉብኝ ማለት ነው ምርጫክ ዝምታ ነው። በዝምታ ውስጥ ራስን ማዳመጥ ግን አትችልም። ለምን ዝም ያልከው? ለምን ማታወራው? አታወራም እንዴት ለሃለች? አንተም ትመልስላታለህ። ታይ ብዬሽ እኮ ነበር። ለምን አሰሚኝም? ለምን ታይ ያልኩሽን ነገር መተው ያቃተሽ? ከኔ ሌላ የምትወጂው አለ እንዴ? ከኔ ሌላ የምታፈቅሪው አለ እንዴ? ለምን ታይ ያልኩሽን እማትሰሚ? ለምን እንደዚህ በንቀት አይኔ የምታይኝ ትላታለህ። እሷም የእሷን ጥፋት አንተ ለተሸፍንና ስለማትወደኝ ነው አይደል? ስለማታፈቅረኝ ነው አይደል እንደዚህ የምትጠራጠረኝ? ወንደ ሌላ ሴት መገመት ጀመርክ ትልና እውነቴን ነው የእሷን ጥፋት ሁሉ አንተ ለታላክካለች። ግራ ይገባና ኡፍ ትላለህ። ተይኝ በቃ አጨቅጭቂኝ፣ ተይኝ በቃ እኔ ራሴን ልሁንበት፣ እስኪ ተይኝ በቃ ህይወቴን ልኑርበት፣ ተይኝ ትላታለህ። ግራ ቢገባክ ምንም አትመልስም። ዝምታ ነው ምርጫክ። እውነቴን ነው። ምክንያቱም ጥፋቷን ትነግራታለህ፣ ታሳያታለህ፣ አቅጣጫ ታሳያታለህ። ጭራሽ እሷ አይገባትም። ጭራሽ እንደውም የእሷን ጥፋት አንተ ላይ ማድረግ ነው የምትፈልገው። ጭራሽ እንደምትጠራጠራት ነው የምታስበው። ትጠራጠረኛለህ አይደል? ድሮም እኮ እንደማትወደኝ እንደማታፈቅረኝ አውቃለሁ። ያም አላ ያለ ጥፋት ጥፋተኛ ስትሆን ያለ ስም ሲሰጥ ማለት ነው በጣም ያማል። እውነቴን ነው። ጉዳቱም ከባድ ነው። አንበሳዬ የሚጠቅም ህይወት ከሆነ ልትቀጥልበት፣ የማይጠቅም ህይወት ከሆነ ደግሞ ማለት ነው ጥለ ልትወጣ። ሁሉም ነገር በአንተ ውሳኔና በአንተ እጅ ነው። ራስን መሆን የምትችል ከሆነ ራስህን ሁን፣ ካልሆንክ ደግሞ እዛው ህመም ላይ የታመምክ መቆየት እስከ መቼ እንደሆን አንተው ራስህ ለራስህ ንገረው። ምን አይነት ሰዎች በህይወታቸው በጣም ብዙ መከራና ብዙ ችግር እንደሚያሳልፉ ልንገራችሁ። እውነቴን ነው። የነሱ መከራቸውንም ችግራቸውንም ሀዘናቸውንም ቢሆን የሚያውቀው አንድ ፈጣሪያቸው ብቻ ነው። አጠገባቸው ላይ ያለ ጓደኛ እንኳን አይረዳቸው፣ ቤተሰብ እንኳን አይረዳቸው። እውነቴን ነው። ብዙውን ጊዜ ቀን ሲሆን ከሰው ጋር እየተሳሳቁ እየተጫወቱ በህይወታቸው ለምንም አይነት ፈተና ምንም አይነት ችግር የደረሰባቸው ሰዎች አይመስሉም። ገመናቸውን ለማንም መናገር አይፈልጉም። በውስጣቸው ግን በጣም ይጎዳሉ። እውነቴን ነው። ከሰው ጋር ያላቸው ህይወት በጣም ሌላ፣ ከራሳቸው ጋር ያለ ህይወት ደግሞ በጣም ይለይ። ግን ሁሌም የውስጣቸውን የሚያውቀው ፈጣሪ ነው። በተለይ ቀን ከሰው ጋር ሲሳሳቁ ሲጫወቱ ይውሉና የማታ ህይወታቸው ደግሞ በጣም ከባድ። በተለይ በራሳቸው ክላስ ላይ፣ በራሳቸው አልጋ ላይ፣ በራሳቸው ትራስ ላይ ሲሆኑ እንባ የሚቀድማቸው፣ ሌሊታቸውን በእንባ የሚጨርሱ የሚያለቅሱ፣ ቀን እኮ ሰላም ናቸው። ለሰው ውስጣቸውን የማይናገሩ፣ ሁሌም በውስጣቸው የሚታመሙ፣ ግን የውስጣቸውን ፈጣሪ ብቻ የሚያውቅላቸው
ምን አይነት ወንድ ልጅ አንድ ጊዜ ከህይወትሽ ለከወጣ እንደማይመለስና ልመልስ እንኳን ብለሽ ብዙ ርቀት ብትሄጂ ማለት ነው። እውነቴን ነው፣ ትርፉ ድካም ነው። እያለ ዋጋውን ማወቅ አለብሽ እንጂ እያለ እወቂ። እውነቴን ነው። ምን አይነት ወንድ ልጅ እንደሆነ ምን አይነት ዋጋ እንደሚከፍልልሽ እያለ እወቂ። ከሄደ በኋላ ላምጣው ብትይ ማለት ነው ጭራሽ የለም። እሱ ወስኖ ነው የሚሄደው። እንደሌላው ጊዜ የኔ ፍቅር መጣው ጠብቂኝ ምናምን የለም። የማያስመስል ወንድ ልጅ በፍጹም በህይወቱ ላይ ማስመሰል የሚባል ነገር የሌለበት ወንድ ልጅ አስሎ አደባብሶ ምናምን ነገሮችን ማለፍ የማይፈልግ ወንድ ልጅ ሲኖር ደግሞ ከአንቺ ጋር የእውነት ነው የሚኖረው። አስመስሎ አይኖርም። እውነቴን ነው። የእውነት ይወድሻል፣ የእውነት ያፈቅርሻል፣ የእውነት ጊዜ ይሰጥሻል፣ የእውነት ይንከባከብሻል። ሲሄድም ደግሞ ቆይ መጣው ትንሽ ቆይቼ እመጣለሁ የለም። ቀጥ ብሎ ነው የሚሄደው። በህይወቱ ደግሞ በጣም ይወስናል። ያን ስልሽ ደግሞ አንቺን ስላጠራሱ ላይ የሆነ መጥፎ ነገር ይወስናል ምናምን ነገር እንዳይመስልሽ እናቴ። ቀጥ ለጥ ያለ ህይወቱን ነው የሚቀጥለው፣ ይኖራል። እውነቴን ነው። ምክንያቱም ትክክለኛ ህይወትን ሰጥቶሽ ነበር፣ ትክክለኛ ማንነቱን አሳይቶሽ ነበር። አንቺ ግን ተይ ያለሽ ነገር ለእንኳን ተመልሰሽ እዛው ነሽ። ተይ ነገር አያዋጣሽም፣ ተመልሰሽ እዛው ነሽ። አየሽ፣ ቀጥ ያለ ህይወቱን መኖር ስለሚፈልግ አንቺ ህይወት ቀጥ ብሎ ይወጣል። መጣው ጠብቂኝ እሱ ጋር አታገኝም። ልመልሰው ብለሽ ምናልባት ትንከራተች ይሆናል እንጂ አትመልሽም። ይቅርታውን እሱንም ልታገኝ ትችያለሽ። አስተዋይ ስለሆነ ይቅርታውን ሊሰጥሽ ይችላል። ከዛ ውጭ ከአንቺ ጋር ተመልሰው እዛ ቦታ መገኘት በፍጹም አይፈልግም። ይሄን ወንድ ልጅ እንዳትጠብቂው እያለ ባይሆን ልክ አንቺን እንደሚንከባከብሽ ተንከባከቢው። አንቺን እንደሚወድሽ እንደሚያፈቅርሽ አፍቅሪው፣ ውደጂው። ከዚህ ሌላ ምን ትፈልጊያለሽ? ምኑን ይስጥሽ? ምን ያድርግሽ? አየሽ፣ አስመስሎ መኖር የማይችል ወንድ ልጅ በማይሆን ህይወት ለጊዜውን ከሚፈጅ ቀጥ ለጥ ያለ ህይወቱን ነው መኖር የሚፈልገው። አየሽ፣ ስለዚህ እያለ ተንከባከቢው። ከሄደ በኋላ ማላዘኑና ማለቃቀሱ ወይኔ ውይ የለም። እሱ ጋር እሱ የራሱን ህይወት ጀምሯል። እናቴ ታዩ አንበሳዬ፣ የኔ ጀግና፣ የኔ አባት። ለምድር የከፋ ለምድር የደበረ የሆነች ቦታ ደብሮ ቁጭ ብላል አይደል? ኧረ አልደበረኝም ምናምን። ያንተ እኮ የልምድ ነው። ምክንያቱም የውስጥን ለማንም መናገር ስለማትፈልግ። ግን ደግሞ ሁሌም ፈጣሪ ይረዳል አይደል? ሁሌም የምታምነው አምላክ አንድ ቀን አይለይም። እውነቴን ነው። በችግርህ በሀዘንህ በደስታህ ሁሌም ከአንተ ተለይቶ ካያውቅም። አዎ ጓደኛ ምናልባት ሊሸሽ ይችላል ያለህ ማንነት አይቶ። ትናንትና የቀረበክ ሰው ሁላ ሊርቅህ ይችላል። የማይርቀው አንድ ፈጣሪ ግን ሁሌም ከአንተ ቀን አይከፋሽ። እንዳትከፋብኝ። ሙቀቱ በረታባ አይደል? ፀሐዩ በጣም ከባድ ነው። እያሳለፍክ ያለው ህይወት ቀላል አይደለም። ግን ደግሞ ማለት ነው ትናንትና ያለፍክበትን ህይወት ስታስብ የዛሬው በጣም ቀላል ነው። ምናልባት እኔ ቀላል ነው ስለምል ላይቀል ይችላል። ሁሌም ከፈጣሪ በታች ለራስህ ሁሌም ትልቅ ቦታ ስጥ። እሺ አባቴ፣ ራስህን በርታልኝ፣ ጀግንልኝ በለው ለራስህ የኔ ጎበዝ። ክፉ አይንካ። አንበሳዬ፣ አንተ ስለወደድካትና ስላፈቀርካት ብቻ ያላፈቀረችን ያልወደደችን ሴት ስትከተል ማለት ነው እውነቴን ነው ብዙ ነገሮችን አጣል። ማንነትን ቀይረሃል። አየህ፣ ለማትወድ ለማታፈቅር ሴት ልጅ የቀየርኩ ማንነት አሁን ገና ነው የሚታየው። ወይኔ እንደዚህ አይነት ልጅ እኮ አልነበርኩም፣ እንደዚህ አይነት ወንድ ልጅ አልነበርኩም። ወኔን አጣው፣ ኃይሌን አጣው፣ ስራዬን አጣው፣ ብዙ ነገሮችን አጣው ብለህ አሁን ገና 11ኛው ሳለ ትበሳጫለህ፣ ትናደዳለህ። ያኔ አየህ በፍቅር ውስጥ ነበርክ። እሷን ብቻ በማወቅ ውስጥ እሷን ብቻ በመውደድ ውስጥ ስለነበርክ ምንም አልታየህም። እውነቴን ነው። ምን እንደሚያምህ ታውቃለህ? ማፍቀር አያምም። መውደድህም በፍጹም ሊያሳምም አይችልም። ደግሞ ለማትወድ ለማታፈቅር ሴት ብለህ የቀየርኩ ማንነት ያናዳል። እውነቴን ነው። ሳትወድ ሱሰኛ ሆናል። ሳትወድ በቃ ባህሪ ሁሉ ተቀያይሯል። ሳትወድ ተናዳጅ ሆናል። ሳትወድ ተነጫናጭ ሆናል። ድሮ እንደዚህ አይነት ማንነት የለም። ለማንኛውም ምንም ነገር ይፈጠር በህይወት ራስን የሚወድሽን የሚያፈቅርሽን ወንድ ልጅ የምታስደስችው ቤት ውስጥ የሚወደውን ምግብ ሰርተሽ ቢፌ አዘጋጅተሽ ሮማንቲክ ሆነሽ ስለጠበቅሽ አይደለም የሚወድሽ የምታስደስችው። እውነቴን ነው። ቆንጆ ውብ ሸበላ ሆነሽ ብራንድ የሆኑ ልብሶችን ስለለበሽ አይደለም እሱ የምታስደስችው። አዎ እንደሚወድሽ እንደሚያፈቅርሽ ካወቅሽ አንቺ ለሱ ቦታና ክብር ካለሽ ማለት ነው። እውነቴን ነው። የሚወድሽ ወንድ ልጅ የሚያፈቅርሽ የሚደሰተው በጣም በትንሽ ነገር ነው እንጂ አንቺ ቤትሽ ሙሉ የሚወደው ምግብ ስለሰራሽ አይደለም። ጠዋት ወደ ስራው ሊወጣ የተፈታውን ማሰሪያውን እንኳን ዝቅ ብለሽ ካሰርሽ ለሱ ቀኑ ሁሉ ብሩህ ነው። ቀኑ ሁሉ ደስታው ነው። ለወንድ ልጅ ክብር ከሚበላው ምግብ፣ ከሚጠጣው መጠጥ፣ ከምትሰጪው ገንዘብ፣ ከምትሰጪው ሮማንቲክ ከሆነ ህይወት ሁሉ ይበልጥበታል። ምክንያቱም የሚወድሽ የሚያፈቅርሽ ወንድ ልጅ በትንሽ ነገር እንጂ የምታስደስችው ሮማንቲክ የሆነ